ፖፖ ላይቭ የጀመራችሁ አዲስ ጀማሪዎች ወይም ደግሞ ለመጀመር ያሰባችሁ ወደፊት ለመስራት ያሰባችሁ ይህን የስንቱ ቲዩብ በመከታተል ላይ ላላችሁ ለሁላችሁም የሚጠቅም ሀሳብ ነው የማቀርበው። 5 ወሳኝ ነጥቦችን ዛሬ እናገራለሁ ካለኝ ልምድና ተሞክሮ አንጻር ማለት ነው። ስለዚህ ፖፖ ላይቭ የምንጀምር ሰዎች ወይም ጀምረን አዲስ ጀማሪዎች ከሆን በመጀመሪያ ደረጃ ጥሩ ኢንተርኔት ማመቻቸት ይጠበቅብናል ማለት ኢፌክቲቭ ለመሆን በማንኛውም ኢንተርኔት አይነት ይሰራል፣ ችግር የለውም። ግን የተሻለ ደግሞ ሞር በቃ ጥሩ ነገር አንዳንድ ነገሮች ተጨማሪ ታስኮች ስላሉ እነሱንም ለመስራት ኢንተርኔትን ማስተካከል መልካም ነው ማለት ነው። ሁለተኛው ስማርት ስልክ ያስፈልገናል። አሁን ስልኮች እንደዚህ ቪዲዮ ሊቀርጹ የሚችሉ ቪዲዮ ስማርት የምንላቸው ዘመኑ ላይ ያሉ ዝቅተኛም ቢሆን ችግር የለውም፣ ግን ስቶሬጃቸው ሻል ያለ ቢሆን መልካም ነው ማለት ነው። ሶስተኛው ነጥብ ደግሞ እንግዲህ ይሄን ስራ ለመስራት ዝም ብሎ ምጥት ተብሎ የሚሰራ አይነት ስራ አይደለም። ግንዛቤ መውሰድ ሁላችን አንዳንዴ ችግር ገጥሞን እናያለን። እዚህ አዳዲስ ልጆች ሲመጡ ይዘውት የሚመጡት ግንዛቤ ምንም ስላልሆነ ምን ላድርግ ከበደኝ፣ እንደዛ አይነት ጥያቄዎች ስለሚበዙ እኔ እንግዲህ እዚህ ዩቲዩብ ላይ አዳዲስ ልጆች ሲመጡ ኢንቫይት የማደርጋቸው ይሄንን እንዲያዩ ስለሆነ ሰፋ አድርጌ ለመግለጽ እወዳለሁ። ግንዛቤ ሲባል ይህ ፕላትፎርም ምንድነው የሚሰራው? ስለምንድን ነው የሚሰራው? ለምንድን ነው እኔ የምሰራው? ምን አገኛለሁ? ምን ያህል ጊዜ ብሰራ ነው ገንዘብ የምሰራ? እንደገባው ፍስ አድርጌ ይሄዳለሁ ወይስ ደግሞ የኔን ልክ የስራ ክራይቴሪያ አለ አይደል? እኛን ይፈልጋል፣ ጊዜ ይፈልጋል፣ እነሱን ይጠይቃል ወይስ ዝም ብሎ ነው የሚሰራ? ሰው እንደሚለው እንደው ዝም ብሎ እንደ መንፈስ ሳንቲም ታፍቶ የሚሄድበት ነው አይደለም። ከኔ ምን ያህል ጊዜ ይፈልጋል ብላችሁ ኤክስፔሪየንስ ካላቸው ሰዎች መጠየቅ አለባችሁ። ዩቲዩብ ላይ በጣም ብዙ ቪዲዮ እየተሰራ ነው። እኛ ላይ አዲስ ይሁን እንጂ በነጮች 3-4 ዓመት የቆየ ስራ ነው። እሱንም እየሄዳችሁ የተሰሩ ቪዲዮዎችን ማየት ይጠበቅባችኋል፣ ማንበብ ይጠበቅባችኋል ማለት ነው። ማንበብ ይጠበቅባችኋል። ከዚህ ጋር ተያይዞ ግንዛቤ ስትወስዱ ኤጀንት መያዝም እንደ ትልቅ ነገርና ዋና ነገር ነው። እዚህ ፕላትፎርም ላይ ያለ ኤጀንት ስራው አይሰራም። ኤጀንት ማለት መምህር ማለት ነው፣ ተወካይ ማለት ነው የፕላትፎርሙ። ስለዚህ ፕላትፎርሙን በቀጥታ ስለማናገኘው ያልገባንን ነገር ማወቅ የምንፈልገውን ነገር በአጠቃላይ የምንጠይቅ ኤጀንታችንን ነው ማለት ነው። ስለዚህ የኤጀንት ሮል ምንድን ነው የሚለውን ኤጀንት ለሚሆኑ ሰዎች ከዚህ ቀጥሎ 2ኛ 3ኛ የምሰራው ቪዲዮ ላይ አብራርቼ እናገራለሁ፣ አብራርቼ አቀርባለሁ። እየገባችሁ እናንተ ዩቲዩቤን መመልከት፣ ላይክ፣ ኮሜንት ማድረግ፣ ሰብስክራይብ ማድረግ እንዳትረሱ። ስለዚህ ኤጀንት መያዝ በጣም ወሳኝ ነገር ነው። ስትገቡ ለመግባት ስታስቡ ኤጀንቴ ማን ይሁን ብላችሁ በደንብ የሚሰራና የማይሰራ ሰው ለይታችሁ ሰዓት ሰጡ። ለምሳሌ በቀን 3 ሰዓት 4 ሰዓት የማይሰጥ ኤጀንት ምን ያደርግላችኋል? እሱም ልክ እንዳንዳንድ ሰዎች ዩቲዩብ ምን ይመስላል፣ ፌስቡክ ምን ይመስላል፣ ቲክታክ ምን ይመስላል ብለው የሚጠይቁ ሰዎች አሉ። እኔው ብለው የሚመጡ ልክ እንደዚህ አይነት ኤጀንት ከገጠማችሁ በጣም ፌል ያደርግባችኋል፣ ትወድቃላችሁ። ምንም ነገር ሳትሰሩ ተስፋ ቆርጣችሁ ትወጣላችሁ ከፕላትፎርሙ። ስለዚህ ኤጀንት ስትመርጡ ሞራላቸው የሚጋባ ለእናንተ እነሱ እየሰሩ ለራሳቸው ላማረባቸው ለራሳቸው ላገኙ ለእናንተ ሞራላቸው ወደ እናንተ የሚመጣ እናንተን የሚያነቃቁ ድክም ስትሉ አይዟችሁ የሚሉ እነሱ በደከሙት ቁጥር የሚያደክሟችሁ ሳይሆን እነሱ በጠነከሩ ቁጥር እናንተን የሚያጠነክሯችሁ ኤጀንቶች ያዙ። ውጤታማ ኤጀንቶች ያዙ። ስትይዙ ውጤታማ ያልሆነ ኤጀንት አትዘቢግኒንግ አንድ ሰው ራሱን ያላወጣ ሌላ ሰው ሊዋጣ አይችልም። ራሱን ያላሸነፈ ሌላ ሰው ለሌላ ሰው ትግል እንዲያሸንፍ ሊያግዘው አይችልም ማለት ነው። ስለዚህ በጣም በርትታችሁ መጀመሪያ መምረጥ ያለባችሁ ኢንተርኔታችሁን አጀስት ካረጋችሁ በኋላ አንዳንዴ የኢንተርኔት ጉዳይ ሲነሳ ተመልሼ ወደ ኋላ አንድ ሀሳብ ልስጥ። በየቀኑ ዳታ እየሞላችሁ አይሆንም፣ ኢንተርኔት አይሆንም። ስለዚህ ምንድነው የሚጠበቅባችሁ? ኢንተርኔት አትሊስት የወር አንዴ በስልካችሁ መሙላት አለባችሁ። እንግዲህ ውስጥ ቤት ላይ ዋይፋይ ማስገባት ካልቻላችሁ የትም ተንቀሳቅሳችሁ ስትሰሩ ዳታ ሞባይል ዳታ የወር አንሊሚትድ መሙላት አለባችሁ። ምክንያቱም ከሰራችሁ ይሄ የ2 ሳምንት ስራ ነው። ያንን መልሳችሁ ለገቢ ነው ይሄን እያልኩ ለጀማሪ ነው ይሄን እያልኩት ያለሁት ማለት ነው እንጂ ነባሮችማ በቀን ስንት እንደሚሰሩ ደግሞ በቪዲዮዎች በየቀኑ ከኔ ኤክስፔሪየንስ አንፃርም የራሴንም እየነገርኳችሁ እንሰራለን። ለጥፋለሁ ታያላችሁ። ስለዚህ የመጣችሁ ሁሌ ማየት አትርሱ ማለት ነው። ስለዚህ ግንዛቤ መያዝ ላይና ኤጀንት መያዝ ላይ ጠንቅቅ ብላችሁ ይሄን ስራ የምትፈልጉ ሰዎች ይሄንን በጣም በደንብ ከልባችሁ ኤጀንት ያነሳልን ይጥላል።
ጥሩ ኤጀንት እናንተን ያበረታታችኋል፣ ይደግፋል። የኤጀንት ስራ ምንድነው? ዲቴል ስለምነግራችሁ ማለት ነው። ሌላኛው በአራተኛ ደረጃ ጊዜ ሊኖራችሁ ይገባል። ምንም ጊዜ የሌለው ሰው ይህን ስራ አይሰራም። አትሊስት በቀን ውስጥ በትንሹ እንኳን 3 ሰዓት 4 ሰዓት ሊኖራችሁ ይገባል። 3 ሰዓት 4 ሰዓት ያችን ሰዓት እየገባችሁ ልጆቻችሁን የምታበረታቱበት፣ ልጆች ካልያዛችሁ ሆስት ከሆናችሁ እንኳን ታስካችሁን የምትሰሩበት። ታስክ ለመስራትም እኮ ጊዜ ያስፈልጋል አይደል? ያለ ጊዜ ስለማይሆን ማለት ነው። ስለዚህ ጊዜ በጣም ያስፈልጋል። ጊዜ መቼ ነው የምናገኘው? የመንግስት ሰራተኞች ከሆናችሁ ሌሊት መስራት ትችላላችሁ፣ ማታ ጠዋት መስራት ትችላላችሁ፣ ንጋት ላይ መስራት ትችላላችሁ። እንደገና ደግሞ የመንግስት ሰራተኛ ካልሆናችሁና ተማሪዎች ከሆናችሁ ከዛ በተቃራኒ መስራት ትችላላችሁ። የቤት እመቤቶች ከሆናችሁ ልጆቻችሁን ሰትራችሁ ቤታችሁን፣ ትዳራችሁን ኦልሬዲ ካስተካከላችሁ በኋላ ሰዓት ሲኖራችሁ ገብታችሁ መስራት ትችላላችሁ። ግን ፊክስድ የሆነ የሚታይ የሚዳሰስ ሰዓት ግን ሊሰጠው ይገባል። ስራው ዝም ብሎ በታምር የሚገኝ እንዳልሆነ ማወቅ መቻል አለብን ማለት ነው። ሌላኛው በእኔ መስፈርት እዚህ ፕላትፎርም ላይ አውትሻይን አድርጎ ለመውጣት በቃ ወኔ ያለው ሰው ነው መምጣት ያለበት። በቃ አልበገርም የሚል ሰው መጨረሻ ላይ ሪዛልቱ ቆንጆ ስለሆነ 2 ወር 3 ወር ብትሰሩ በየቀኑ አፕሊኬሽኑ ላይ በየቀኑ ገንዘብ ይሰራል። በየሰዓቱ ኮይን ይሰበሰባል፣ በየደቂቃው ኮይን ይሰበሰባል። እናንተ ጎበዝ ከሆናችሁ ማለት ነው። የእናንተን እንቅስቃሴ ግን ይጠይቃል። እዚህ ፕላትፎርም ላይ የተሻሉ ሰዎችን ማየት፣ ማዳመጥ፣ መጎብኘት፣ መስማት፣ መጠየቅ፣ ኤክስፔሪየንሳቸውን መጠየቅ ብሎም በእነሱ መስመር ላይ መጓዝ በጣም አስፈላጊና ወሳኝ ነገር ነው ማለት ነው። ስለዚህ በዚህ ልክ ሬዲ ከሆን ፖፖ ላይቭን ለመጀመር ምንም አያግዳችሁ፣ ዌልካም እላለሁኝ። የጀመራችሁ መልካም ነው። አንዳንድ ቪዲዮዎች እንለቃለሁ፣ ከነሱ ትምህርት መውሰድ ትችላላችሁ። የኔን ኤክስፔሪየንስ ሼር አድርጋለሁ ከዚህ በኋላ በሰፊው ማለት ነው። ያልጀመራችሁ ደግሞ ከኔ ጋር መስራት የምትፈልጉ ካላችሁ ዲስክሪፕሽን ላይ አስቀምጫለሁኝ ሊንኩን እየነካችሁ እየገባችሁ ተመስገቡ፣ ጆይን አድርጉ። ጥሩ ኤጀንት ነኝ፣ አሰራችኋለሁ። ቢያንስ እንኳን በቀን 4 ሰዓት 3 ሰዓት ለልጆቼ ሰጥቼ የምሰራ ሴት ነኝ እና እኔም በጣም በፍጥነት ነው በ3 በ4 ወር ውስጥ ነው እንግዲህ ከፍተኛ የሚባለው ሌቭል ላይ መጨረሻው ላይ እየደረስኩትና ስሩ፣ አብረን እንስራ ለማለት እወዳለሁኝ። ከዛ በተረፈ ቲክቶክ ባዮ ላይም አስቀምጫለሁኝ። እንግዲህ እዛም እየገባችሁ ከዚህ ከዩቲዩብም እየገባችሁ ከኔ ጋር ጆይን ማድረግ የምትፈልጉ ጆይን ማድረግ ትችላላችሁ። ፖፖ ላይ አይከፍልም፣ ይከፍላል፣ ጭቅጭቅ አያስፈልገውም፣ ገብቶ ማየት ነው። ካልከፈለ እዚህ ቁጭ ብሎ ሰዓቱን የሚገል ባትሪውን የሚገል ሰው አለ ብዬ ስለማላምን ማለት ነው። ለዛሬው እንግዲህ ይቺ አጭር ቪዲዮ በጣም በቂ ነች። ከዚህ በመቀጠል ሌሎች ርዕሰ ጉዳዮችም ስላሉ የገባችሁ ዩቲዩቤን እያያችሁ ሰብስክራይብ እያደረጋችሁ